የሚሞሪው ማስታወሻ ክፍል 22 ከማን ጋር እንደሄድኩና እሰራበት የነበረበትን ቤት እንዳሳያቸው እያባበሉ ጠየቁኝ። እሰራበት የነበረበትን ቤት አላሳይም በማለቴም ጓደኛዬ ጥሩ ቤት ስለነበረች በድብቅ እንደዋወላለን። እሷም ጥሩ ብር እያገኘችና እየተማረች እንደሆነ ስለምትነግረኝ ሳትመለስ ቀረች። ትምህርቷን ግን ቀጥላለች። ከጥቂት አመታት በኋላ አረብ ሀገር መሄዷን ሰማሁ። እኛ ቤት እንደ ዘመድ ይታይ የነበረው የሀገሯ ልጅ ስልክ ስደውልለት የነበረው አዲስ አመት ልክ ሲገባ ሁኔታዬን በደንብ ስለተረዳ የተረዳውን ነገር ስለነበረ መስከረም ላይ ደብተሮችና እርሳስ እስክርቢቶ ሳይቀር የመመዝገቢያ ብር 300 ብር ጨምሮ እንደ በዓል ስጦታ ሰጠኝ። መስከረም ላይ ትምህርቴን ጀመርኩ። ለጥቂት ወራት አልፎላት የነበረችው እናታችን ግን ገና ከመድረሱ በፊት ግልብጥ የሚልባት የቁጣና የጥላቻ መነሻ ሳላውቀው ያኛው ዱላዋና ስድቧ መልኩን ቀይሮ መጣ። ታዲያ በተደጋጋሚ የምትናገራቸውና የምትመኝልኝ ሁሉ የኔን ድራሽ መጥፋት የሚያመላክት ነበር። የሆነ ቦታ ልካኝ ስወጣ እሺ ሄጃለሁ ብያት ስሄድ ከኋላዬ ድምጿን ከፍ አድርጋ አይመልስሽ፣ ያበደ ጩቤውን ይሳካብሽ፣ ፍሬን የበጠሰ መኪና ይውጣብሽ ትለኛለች። በሆዴ አሜን እያልኩኝ ጉዜን እቀጥላለሁ። በሆነ ባልሆነው ስትቆጣ ቤቱና ድህነት ከመረረሽ ለምን ቡና ቤት አገቢም? እኔ አንቺም ብሆን ይሄን የመሰለ መልክ ይዤ አልራብም። የሞተ ገበያ ቢያንስ በቀን 50 ብር አታጭም። ሄጅና ግቢ፣ ካላወቅሽን ያሳይሻለሁ። ለነገሩማ ጥፋተኛዋ እኔው ነኝ። ባሌን ከናልጋዬ ሰጥቼሽ አንቺ ምን ታደርጊ ትለኛለች። ወይ ጉድ! ቤት ውስጥ ያጠፋሁት የትኛውን ጥፋት ይሆን? ይሄን ያህል ትልቅ ኃጢአት ሆኖ ድምጽን ከፍ አድርጎ ጎረቤት እስከሚሰማ የሚያሰድብ። ሳቀቃለሁ። በሌላ ቀን ደግሞ ነገር አሽትታ ጥፋቴን ከመንገር ከጥፋቴ ለመመለስ ከመታገል ይልቅ የሌባ ጣቷን በፍጥነት እጥፍ ዘርጋ እያረገች አጅሪት ምን ነው አንቺን እንዲሰራሽ እንትንሽ ውስጥ ያሉት ትሎች እንዲህ እያሉ አስቸገሩሽ መሰለኝ። እንግዲህ እኔ ሴት ነኝ እንትን የለኝ አላረግሽ ልትወጪብኝ ነው እንዴ? ኧረ ቀስ ትለኛለች። በግልጽ አማርኛዎቿ እንኳን ሳትጸየፋቸው ሰውነቴ ፍንቅቅ ይላል። ካለንበት የሞት ሽረት የህይወት ትግል አንሶ ወንድሜ ሁሉ ነገር ስላስጠላውና ተስፋ ስላስቆረጠው እንዲሁም ይሰራበት ከነበረው የቀን ስራ ስለተቀነሰ በጊዜው የነበረውን የኢትዮጵያና ኤርትራ የባድመን ቦታ ይገባኛል ጦርነት ራሱን መሸሸጊያ እንዲሆነው ወታደር ቤት ዘሎ ገባ። ተገላገለ። ለስልጠናም አዋሽ አርባ መሄዱን አመሻሽ ላይ የጓደኛው ቤተሰቦች ነገሩ። ጓደኛውና እሱ አብረው ለምን አንዘምትም? እዚህ መስራት ካልቻልን ወታደር ብንሆንና ባድመን አስለቅቀን ብንመለስ ለሀገራችንም ለኛም ጥቅም ነው። ብንሞት ደግሞ ለቤተሰባችን ጥቂት ብር ይሰጡልናል። እባክህ እንሂድ ተባብለው አንድ ቀን ጠዋት እንደወጡ ሳይመለሱ ቀሩ። ይህን የተባባሉትን ንግግራቸውን ምሽት ላይ ቁጭ ብለው የንዋይ ደበበን አዲስ ወጥቶ የነበረ ካሴት እየሰሙ በእነሱ ቤት ዘፈን መስማታቸው ነበር። ካሴቱ ዘፈኑ ተቋርጦ መሀል ላይ ይህን ንግግራቸውን ቀርጾት ነበር። በሄዱ በአመቱ ይሁን ከአመት ከ6 ወር በኋላ ነበር ይህንን ሀሳባቸውን ከቴፑ ካሴት ላይ የሰማነው። የኔና የእናቴም ሰላም እንደጠፋ በከፋው የህይወት መንገድ ላይ ብቻችንን ቀረን። በቤታችን ውስጥ ከሁሉ የማረሰው አንድ ቀን ጠዋት ስንነሳ 40 ሳንቲም ብቻ ነበረ። ምን ልንገዛበት እንችላለን? አላውቅም። ቁርስና ምሳ እንደው ቁርሱ ቢዘለል ቆይተን ምሳ ሰዓት አካባቢ ጠጋ ብለን ብንበላ ለራት ደግሞ እግዚአብሔር ያውቃል እያልን አሰብን። ግና ያለችን 40 ሳንቲም ለቁርስም በቂ አይደለችም። ዳቦ ራሱ 25 ሳንቲም ነው። ሁለት ዳቦ ለመግዛት 10 ሳንቲም ይጎለዋል።
መቼም በቤት ውስጥ የጤፍ ዱቄት ከታየ ብዙ ወራቶች አልፏል። ቂጣ እንኳን ጋግረን አንበላ። እሺ ማን ጋር እንሂድ? በውስጤ ከራሴ ጋር አብዛኛውን ጊዜ ስለማወራ ለራሴው ምን አለ ገንዘብ ይመጣል ይሄዳል፣ ሰላማችን እንደው ሆኖ ቢሆን ተሳስበን መኖር ብንችልበት ምን አለ አልኩኝ። ብቻ አላውቅም። ረሃብ ራሱ ፊታችን ቆሞ አንጀታችንን በጥፍሮቹ ይዞ የሚጎትተን ያህል እስኪያመን ተራብን። ቤቱ ትልቅ ነው፣ 500 ካሬ ሜትር ላይ ያለፈ ቤት። ውስጡ ግን ዳቦ እንኳን የለውም። ያቺን ቀን እንደምንም አለፈች። ጥቂት እቃዎችን ሸጠን ምግባችንን በላን። በዛን ጊዜ በመንገዳችን የሚያልፍ ቆራሌው ደህና እቃ በትንሽ ብር ይገዛን ነበር። ነገስ አላውቅም። የ12ኛ ክፍል ምዝገባ ለማካሄድ ከአንዲት መንገድ ላይ በአይን ከማውቃት የ11ኛ ክፍል ልጅ ጋር ለመጨረሻ ጊዜ ወደ ትምህርት ቤት እየሄድን ነው። እሷ 2 ጊዜ የ11ኛ ክፍልን ማለፍ ባለመቻሏ መልቀቂያዋን ልታወጣና እህቶቿ ጋር አዲስ አበባ ልትሄድ፣ እኔ ደግሞ የ12ኛ ክፍል ምዝገባ ልመዘገብ ነበር አብረን የምንሄደው። በወቅቱ 10 ብር ስለነበረ መመዝገቢያው ብራችንን አጥብቀን ይዘን መንገዳችንን በትካዜና በመራራቅ ስሜት ውስጥ ሆነን ስንጓዝ ከፊት ለፊታችን አንዲት ሚኒባስ መኪና ድንቅር አለችብንና ወደ ግራ ጎን ሁለታችንም ሸሸን። መኪናው ተከፍቶ ከውስጡ ስሜ ሲጠራ ዞር አልኩኝ። በበራችን ላይ የገጠር ሰዎችን ከገበያ መልስ በመኪና በማመላለስ የትራንስፖርት አገልግሎት የሚሰጥ ሰላም የሚለው ልጅ ስለነበረ በአንገቴ ሰላም ብዬው ሊሄድ ስል አትመጭም እንዴ ሲለኝ ልጨብጠው ወደ መኪናው ጠጋ ብዬ የተዘረጋው እጁን ልጨብጥ እጄን ስዘረጋ ሰላም እንዳልኩት ጓደኛዬንም ሰላም ብለው ለምዝገባ እንደመጣን ነግረነው ልንሄድ ስንል አስገባቸው የሚል ከባድ ድምጽ ከመኪናው ውስጥ ተሰማ። ድንገት ብድግ አድርገው ሊከቱን የሆነ ግርግር ሲፈጠር ከየት እንደመጡ ያላየናቸው ከትምህርት ቤቱ ላይብረሪ መንገድ በኩል ሌሎች 7 ወጣቶች ምንድነው ብለው ከመኪናዎቹ ጋር ጥል ገጥመው እኛን አስጣሉንና እየተንቀጠቀጥን በድንጋጤ ሮጠን ትምህርት ቤት ግቢ ውስጥ ገባን። የውጭውን በር ማለፍ ክልክል ነው፣ ምዝገባ ገና ነው ስለተባለ ግቢ ውስጥ ብርግግ እንዳለን ቆመን። ካለመኖር መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለመኖር ምንም። ክፍል 23 ይቀጥላል።